በተለያዩ ቦታዎች የደረሱ የቤተ ክርስቲያን ቃጠሎ እና የክርስቲያን ስደትን በሚመለከት የደረሰኝ አንድ ዜና እዚህ ለማቅረብ የማይመቹ አሰቃቂ ምስሎች ምናልባት ቴሌግራም ፋንታሁን ዋቄ ቴሌግራም ላይ ልታገኙ ትችላላችሁ። እሱ ነው እንዳው ባጭሩ እሱን አንስተን እንግዲህ መነጋገር የጀመርን ስንት ዓመታችን ነው? በእኔ በኩል 10 ምናምን በሚዲያ አሁን መጣሁ እንጂ በአካል ግን ብዙ ጊዜ ተገናኝተናል። አንድ ምስል ላሳያችሁና ጥያቄ እናነሳለን አብረን። ይሄ የማስመሰል ዘመን፣ የመወዳደስ ዘመን፣ የድሎት ዘመን አይደለም። ይህ ዘመን እውነት ተነጋግረን ከችግር የምንላቀቅበት፣ እውነት ተነጋግረን ተማምነን ሁላችንም በራሳችን ጉዳይ ተሳትፈን አንድ ነፃ አውጪ አንድ አዋቂ እንዲያድነን መጠበቅ የለብንም። ሁላችንም እግዚአብሔር በሰጠን ጸጋ እርስ በርሳችን ተነጋግረን ማድረግ የምንችለውን አድርገን መናገር የምንችለው ተናግረን መዋጋት የምንችለው ተዋግተን ማምረት የምንችለው አምርተን ለዓለም መጮህ የምንችለው ለዓለም ጮኸን መምከር የምንችለው መክረን መጸለይ የምንችለው ጸልየን። ጸሎት ብቻውን ግን ያለ ስራ ዋጋ እንደሌለው መታወቅ አለበት። በጸሎት እና በሱባኤ ስም የሚደበቁ ብዙ ራስ ወዳዶች ስላሉ በሌሎች ሰማዕትነት እና መስዋዕትነት ስደትና ለቅሶ የደላ ኑሮ ለመኖር የሚፈልጉ ብዙ። ይሄ የምታዩት ምስል አንድ ካህን በገዳ ኮማንዶ በተባለ በአብይ አህመድ የሚታዘዝ በሽመልስ አብዲሳ መዋቅር የሚተገበር ስራ ነው። ይሄ ካህን ነው። ይሄ ካህን በምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴ ዲቼ ቀበሌ የአንዶዴ የቅድስት ሥላሴ ቤተክርስቲያን አስተዳዳሪ ቄስ አባሆይ ታደሰ ይባላል። እንደዚህ አድርገው የሽመልስ አብዲሳ ሰራዊት ልብስ አስወልቀው ያሰቃዩቸው ነው። ጫካ ውስጥ ይግደሏቸው ይማሯቸው ዜና የለንም። ሲረግጧቸው እናያለን፣ ሲደበድቧቸው እናያለን። ከዛ ያለፈ ቪዲዮ ስላልተለቀቀ ለማሳየት አልቻለም። ልብሳቸውን ያሰልቋቸዋል። በዚህ ሁኔታ ነው እንግዲህ ያሉት እና ጥያቄው ይሄ ነው። የምጠይቀው ጥያቄ ይህንን ካህን የካህኑ ጳጳስ አሉ፣ በዚህ ሀገረ ስብከት ሊቀ ጳጳስ አሉ። ጳጳሳቱ አለቃ የሆነ ጳጳሳቱን በየዓመቱ 2 ጊዜ የሚሰበስቡ እና የቤተ ክርስቲያን ጉዳይ የሚመክሩ ፓትሪያርክ አሉ። ፓትሪያርኩን የሚመክሩ ሊቃውንት አሉ። እነዚህ ሊቃውንት ሁሉ ባለፉት 5 ዓመታት በቀጥታ ሲኖዶሱ ሊያነሳቸው የሚገቡ ከሰው ልጆች ከቤተ ክርስቲያን ከካህናት ከትምህርት ከታሪክ ጋር የተገናኙ ጉዳዮችን አንስታቸው መፍትሄ ስጡ ተብለው ተለምነው ሊሰሙ አልቻሉም። አሁን ደግሞ እንደዚህ እልቂት እየተፈጸመ እልቂቱ ወጥተው አይናገሩም። አይታችሁ እንደሆነ ይህን እልቂት ይዘው የምክክር ኮሚሽን ውስጥ እንኳን አጀንዳ የውሸትም ቢሆን እንኳን እንደ ፖለቲከኞቹ ነገሩን ቻሌንጅ ለማድረግ እንኳን አጀንዳ ያላደረጉትም እና ጥያቄው ይሄ ነው። ፓትሪያርኩ የት አሉ? የዚህ ሀገረ ስብከት ሊቀ ጳጳስ የት አለ? ሲኖዶሱ የት አለ? ስራቸው ምንድን ነው የሚለውን ጥያቄ እንጠይቃለን። ያለበለዚያ ምንድን ናቸው? እረኛ ናቸው ወይስ ብለው እንደ ምስል ወይንም እንደ ትርጉም እንደሌለው ሲምቦል የእውነተኛዋ ቤተ ክርስቲያን አካል ሳይሆኑ ማስታወሻ ናቸው ነው። የህይወቷ አካል ናቸው። የህይወቷ አካል ከሆኑ ይህ ካህን፣ ይህ ያጠመቀን፣ ይህ የሚያቆርበን፣ ይህ ቃል እግዚአብሔር የሚነግረን እያረሰው እየቀደሰ የሚኖረው ካህን በሽመልስ አብዲሳ ሰራዊት በአብይ አህመድ ትእዛዝ እንዲህ ሲሰቃይ፣ ሌሎች ሲገደሉ፣ ቤተክርስቲያናቸው ሲቃጠል ምንድን ነው የሚሰሩት?
ጥያቄ ሁላችን የምንጠይቀው። ወደ ሌላ ዜና ወስዳችኋለሁ። ወደ ሌላ ዜና ስወስዳችሁ ደግሞ የምክክር ኮሚሽኑን የሚመለከት ነው። ሌላው ዜና በዚህ ምክክር ኮሚሽን ላይ በጣም የሚገርም አንድ ንግግር ዛሬ በቀድሞ የኬንያ ፕሬዚዳንት ኡሁሩ የጆሞ ኬንያታ ልጅ ኡሁሩ ኬንያታ አንድ ንግግር ተደርጓል። ይሄ ንግግር እዚህ ላይ አቅርቤው ጊዜ አላጠፋም። ይሄ ንግግር በጣም አስገርሞኛል። እኔ ያስገረመኝ ንግግሩ ብቻ አይደለም፣ ንግግሩን እየሰሙ የሚያጨበጭቡና የሚስቁ ሰዎች ምስላቸው ይታይ ስለነበረ እናንተ ማየት ትችላላችሁ። በጣም አስገራሚ የሆነ ምስል ነው የሚያሳየው። እስቲ እንዳውም ትንሽ ሼር ላድርግ፣ ጊዜ የለንም። ጊዜ ስለሌለን ላስቸግራችሁ አልፈልግም። ስክሪን ሼር ላድርግና እስቲ ቪዲዮን እንዲሁ ቅንጫቢውን እንድታዩት፣ ሙሉውን ግን ስሙት። እንግሊዝኛ የምትሰሙ ሰዎች ሙሉውን ስሙት። ኡሁሩ ኬንያታ ባጭሩ ስለ ይህን ንግግር ላሳያችሁ፣ የሚያጨበጭቡ ሰዎችን ላሳያችሁ ነው። እዚህ ጋር የኢትዮጵያ ፕሬዚዳንት የነበሩት አቶ ተሾመ አሉ። እዚህ ጋር አስቀስላሴ ናቸው አሉ። ስትቀጥሉ ሽመልስ አብዲሳ አለ፣ ይስቃልም። ከፊት ለፊት ደግሞ የኢጋድ የተባለው ሻሸመኔ ሲያሸብር የነበረው እና ጠቅላይ ሚኒስትር ለመሆኑ ሞክሮ አሜሪካኖችን ሲለማመጥ የነበረው ማን ነው? የፖሊስ ኮሚሽነር ሆኖ የነበረው ሰውዬ አለ። ሌሎቹ የኦፒዲዎች አሉ፣ ያጨበጭባሉ። ኡሁሩ ኬንያታ እያለ ያለው እቺ ታሪካዊ አገር ይላል። እቺ ታሪካዊ አገር ብሎ ከዛላ አንበሳ እስከ ጂንካ፣ ኮንሶ፣ በዚህ ከሶማሌ እስከ አፋር ያለውን ሁሉ ማህበረሰብ በብዝሃነት ውስጥ ያላቸውን አንድነት አድዋን ምሳሌ አድርጎ ያነሳል። ከዛ በፊት የነበረንን የ12ኛው 11ኛው ዘመን ታሪክ ከነ ግራኝ ከነ ሌሎቹ የመስፋፋት ሂደት በፊት ያለንን ሀብት ያነሳል። አንስቶ የሚያጠቃልልበት ነገር በጣም የሚገርም ነው። እኛ ሁላችንም ሀገራችን ቅኝ ተገዝተን ሳለን ኢትዮጵያ በዛ ዘመን የነፃነት ምልክት ነበረች። ተሰብስበን የምንወያይበት ቦታ እንኳን ስላልነበረን ለእኔ አባት ለምሳሌ ለጆሞ ኬንያታ ሀሳቡን የሚገልጥበት ቦታ ነበረች። የእንግሊዝ ሀገር ተማሪ ሆኖ ሳለ ዶርም ውስጥ ባንዲራ ይሰቅል ነበር። የሚሰቅለው ባንዲራ ግን የኬንያን አይደለም፣ ኬንያ አልነበረችም እና የሰቀለው የአፍሪካ እናት የኢትዮጵያን ባንዲራ ነበር ይላል። ያጨበጭባሉ ለመሽመልስ። ባንዲራውን ጠላታችን ነው፣ የጠላታችን የነፍጠኛ ነው። ኢትዮጵያ የሴሜቲኮች ኩሾችን ያዋረዱበት ኢምፓየር ናት። የአድዋ ድል የኦሮሞ ፈረሰኞች ናቸው የፈጠሩት። እንዲህ ያለው ሀገር ሲከፋፍሉ የአንድነት ሰንሰለታችንን ሲበጣጥሱ 55 ዓመት እስኪንገታገቱ ድረስ ከሌንጮ ለታ ከአሰፋ ጃለታ እስከ ጸጋዬ አራርሳና እስከ ወጣቱ አሁን እንኳን ጎልመስ ብሏል ባለመንጫው ጀዋር መሐመድ ድረስ ሀሰት ተርከው አንድነታችን አላልተው 55 ዓመት ያለመቆም ደም ያስፈሰሱ ሰዎች ስለ አንድነት ኡሁሩ ሲናገር ያጨበጭባል። እኔ ጋር አይገባኛል። ሰዎች አሁን እንኳ በዚህ ምክክር ኮሚሽን አዲስ አበባ የኦሮሚያ ትሁን ብለው የሀገሪቷን እምብርት ለተወሰነ ቡድን ለመስጠት
ሲሰሩ አንድነትና ሀገር ምን ያህል እያፈረሱ እንደሆነ ወደፊት አንድ ሌላ የዘር ሪፐብሊክ ለማቋቋም እየተዋደቁ እንደሆነ ወደቃችሁ ስንል ተነስታችሁ ተአምር ትሰራላችሁ። አሁንም በዚህ ምክክር ተነጋግራችሁ ለአፍሪካ የምትሰጡት ነገር አለ ብሎ ተስፋውን ይናገራል። ይህ ሰው ውስጥ ያለውን የኦፒዲዮን የአብይን ቁማር አይደለም የሚለው። አጠቃላይ 4000 ሰው ተሰበሰበ ሲባል እንደ እውነተኛ ነገር ወስዶት ነው የሚናገረው። እሱ በዚህ ጉባኤ ውስጥ ቁጭ ብሎ የሚያጨበጭበው ሽመልስ አብዲሳ በሚያጨበጭብባት እያንዳንዱ የእጅ ምት ውስጥ ወለጋ ሰው የሚገድል ኮማንዶ አሰማርቷል። ኮማንዶ አሰማርቷል። በዚህ ቪዲዮ መግቢያ ላይ ያሳዩአችሁ ግለሰብ ጀነራል ቦጫ አጋ የሚባለው ይህንን እልቂት ነው የሚመራው። ተመልከቱ። ሰው ስለ ሰባይ እያጨበጨበ በዛው ሰዓት እያስገደለ እንዴት ሊኖር ይችላል? ምን አይነት ቁማር ነው? ፖለቲካ ቁማር ነው ያለው ሽመልስ አብዲሳ ነው። እነ ዲማ ነጎ፣ እነ ሌንጮ ለታ፣ እነ ባሮ ቱምሳ፣ ሌሎቹም የዘር ፓርቲ ያቀነቀኑ አሁን በህይወት የሌሉና ያሉ እነ ስግይ አስፋው በሙሉ ኢትዮጵያ ኢምፓየር ናት። ኦሮሚያ የሚባል ሌላ ታላቅ ሀገር ነበረ፣ እኛ ኮሎናይዝድ ሆነ ኢንዲጂኒየስ ነን ብለው ስለ ኢንዲጂኒየስ ህዝብ በሚወራበት በአውስትራሊያ፣ በካናዳ፣ በአሜሪካ የዛን ሀገር ህዝብ እያታለሉ ድጋፍ ይቀበሉበታል። በዓለም አቀፍ ደረጃ ተደራጅተው ይዋሻሉ። ውሸቱን 55 ዓመት ሳያቋርጡ አንዱ አንዱን ተችቶ ሳያስቆም እያባባሱ ውሸቱን ለመንግስትነት አብቅተው የመደበኛ ትምህርት፣ የመደበኛ አርት፣ የመደበኛ የታሪክ መጽሐፍት አካል አደረጉት። መደበኛ ገዳይ ሰራዊት ሰሩለት። እነዚህ ሰዎች ስለ አንድነት ስለሚያወራ ሰው ያገለግላሉ። እውነትም ቁማርተኞች ናቸው። እንደ ሰው ስናስብ ህሊና የሚባል ነገር አለ። ህሊና የሚባል ነገር አለ። የሰው ልጅ ሁሉ ሲፈጠር አንድ አዳም ነው መቼስ የተፈጠረው፣ በህሊና ነው የተፈጠረው። በህሊና ከተፈጠረ አባት ተገኝተን ህሊና የሌላቸው ልጆች እንዴት ሆንን? በህሊና ተፈጥረን እንዴት አልቦ ህሊና ሆነን? ይህ ሁኔታ እንዴት ተፈጠረ? እዛ ግደሉና አጽዱ ብለህ አዲስ አበባ ውይይት ማድረግ ምን ማለት ነው? አዲስ አበባ የኔ ነው እያልክ ከወለጋና ከአርሲ ማጽዳት ትርጉሙ ግልጽ ነው። ከኦርቶዶክስ፣ ከአማራ፣ ከነባር እምነቶችና ሌሎች ብሔሮች የጸዳ የአንድ ፋሽስት የዘር ሀገር ማዋለድ ነው። ይህን ሌንጮ ባቲ ደም ይፈሳል። ሴት ስታምጥና ስትወልድ ደም እንደሚፈስ ሁሉ ሀገር እያዋለድ ስለሆነ ደም ይፈሳል ብሎ ከነገረን 5 ዓመት አልፎታል። ከሚሊዮን በላይ ገዳይ አሰልጥነው አሰማርተው ምክክር ብለው እዚህ ድራማ ይሰራሉ። ይሄን ድራማ በጸሎት የሚከፍቱ ደግሞ እናንተ የእግዚአብሔር አይኖች ናቸው ተብሎ እኛም ማናየው ማየት የሚችሉ መጽሐፍት የተማሩ ትርጓሜውን ያጠናቀቁ ዓለምን ዞሮ ያዩ በሱባኤ በገዳማት ውስጥ ከእግዚአብሔር ጋር ተነጋገርን ያሉ መነኮሳት፣ እነዚህም ምንም የማያውቁ ሰዎች አታለዋቸው ነው ጸሎት የሚያደርጉት ማለት አንችልም። እነዚህ ሰዎች በእውነት ለዓላማቸው ሃይማኖትና ሀገር ነው ወይ ብሎ መጠየቅ ያስፈልጋል። አባቶቻችን እውነት ካልተነጋገርን አንድንም ማስመሰል አያድነንም። እናትና አባትን አክብር ይላል መጽሐፍ። በስጋ የወለዱንን ካከበርን በመንፈስ የሚወልዱትን ማክበር የበለጠ ታላቅ በረከት ነው። በስጋ የወለዱን እናት ጡት አጥብታ
አባት እርሻ አርሶ አደጋ ሲመጣ ተከላክሎ ራሱን ከፊት አድርጎ በስጋ ያሳድጋል። በመንፈስ የወለዱ ረቂቃን አጋንንትን በመስቀል በትምህርት በእውቀት እየተከላከሉ በአካል ሲመጡብን ለሰማዕትነት እንድንዘጋጅና ከክርስቶስ በፍርሃት እንዳንለይ እያጸኑ ወደ መንግስት እግዚአብሔር የሚያሻግሩ። ለዚህ ነው ፓትርያርኩ በዚህ እጅ በትረ ሙሴ ባህር የከፈለባትን በትር ምሳሌ፣ በዚህ እጅ ደግሞ መስቀል ክርስቶስ ተሰቅሎ አጋንንትን ድል የነሳበትን ሁለት መሳሪያ ይዘው ሁሌ ይገለጣሉ። የወርቅ አክሊል አድርገው የወርቅ ልብስ ለብሰው የዓለምን መከራ ባህር በዚህ በትር ከፍልላችኋለሁ፣ መስቀሉን ይዤ የፊታችሁ እየሄድኩ በመስቀሉ ብርሃን በመስቀል ዓለምን ድል እንድትነሱ አጸናችኋለሁ ሲሉ ሁለቱን ይዘው በፊታችን ይገኛሉ። ተግባሩ ግን የት አለ ነው ጥያቄው። የት አለ? እኛስ ምንድን ነው የሚጠበቅብን? እንደዚሁ እያለቀሰ መቀጠል ነው? አብይ አህመድና ስርዓቱ መግደል ሳያቆሙ መግደልን እያዘዙ መግደልን እያስፋፉ እንመካከር ይላሉ። ምክክሩ ደግሞ የመለያየት ነው። በጠመንጃ ዋና ከተማ እኔ ለመንደሬ ልውሰድ እያሉ በአዳራሽ ግን እንመካከር ይላሉ። ይሄ ደግሞ ከዚህ በፊት እንደተነጋገር ነው እና ሽመልስ አብዲሳ በግልጽ እንደነገረን ቁማር ነው። ቁማር እንኳን ሕግ አለው። የኦሮጋዊው ኦሮሞማ ፖለቲካ ሕግ የለው፣ ሕግ ያውቅ፣ መሪ የለው፣ መሪ ያውቅ። መሪው አንድ ብቻ ነው፣ መውሰድ፣ ማጥፋት፣ መተካት፣ መዋሸት፣ መሰረዝ፣ መደለዝ፣ ማጭበርበር፣ ኮንፊውዝ እና ኮንቪንስ እንዳለ ማወናበድ፣ ማጭበርበር፣ እውቀት የሌላቸውን ኮንቪንስ እንዳለው ማሳመን እና የራሱ ጥፋት ላይ እንዲሳተፍ ማድረግ ነው። ይህን ነው እያደረጉ ያሉት። የግድ አያናውን እስቲ ዜና እናንብበው እስቲ ምንድን ነው የሚለው? ይቅርታ ካርታው በደንብ ላይ ይታያችሁ ይችላል። ከዚህ የበለጠ የሚሰፋ ከሆነ እንመልከተው እስቲ። አዎ ብዙ አይታይም። ሊሙ እዚህ ጋር ነው የምትገኘው። እና ምን ተፈጠረ ብትሉ ነሐሴ 12 ቀን 2018 ዓ.ም በምስራቅ ወለጋ ዞን በሊሙ ወረዳ ቁጥራቸው በውል ያልተገለጹ ኦርቶዶክሳውያን ክርስቲያኖች፣ ሽማግሌዎች፣ ሴቶች፣ ነፍሰ ጡሮች፣ ህፃናት የገዳ ኮማንዶ በሚባለው በኦሮሚያ ክልል አሰማሪነት በአብይ አህመድ ትእዛዝ ሰጪነት ቀኑን ሙሉ ክርስቲያኖች ሲጨፈጭፉ ውለዋል። በዕለቱ ጭፍጭፋውን የመራው ጄኔራል ቦጃ ገዳ የሚባል ግለሰብ ነው። ፎቶ እዚህ ፊት ለፊት የምታዩት ነው። አዛዡ በሰጡት ትእዛዝ መሰረት በመንደር 3 ፍንድቃ ቀበሌ የሚገኝ ለሚ ተክለ ሃይማኖት ቤተክርስቲያን ተቃጥሏል። የገበሬዎች መንደር ነዷል። የሰብል ጎተራዎች በሳት ተለኩሰዋል። የተገኘ ህዝብ ተጨፍጭፏል። ቤተ ክርስቲያን ሲቃጠል የፋኖ ቤት የተባለ ነበር የሚቃጠል። ቪዲዮዎች አሉ። ለዚህ ቴሌግራም ቻናል ላይ ሄዳችሁ ማየት ትችላላችሁ። የገዳ ኮማንዶ በሚባለው እና በኦሮሚያ ልዩ ኃይል በመከላከያ ጥምር
በህብረት የሚካሄደው ጭፍጨፋ ቀጥሏል። ዛሬ ቀን 16 ነው። ከ12 በፊት ነው የጀመረው። ጭፍጨፋው ቀጥሏል። በጅምላ መፍጀት ተስፋፍቷል። ስለዚህ ህዝቡ በየአቅጣጫው እየሸሸ ነው። ሴት፣ ደካማ፣ ጠንካራ ወደ ጫካ እየሸሸ ነው። በዚህ መሰረት ከአንገር ጉትን 3 አውቶቡስ ህፃናት፣ ሽማግሌዎች፣ አቅመ ደካሞች እና እናቶች በ3 አውቶቡስ ሞልተው ነቀምት ከተማ ገብተዋል። ነቀምት ከተማ አውቶቡስ ተራው አካባቢ የሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ተጠለሉ። በዕለቱ በ13 አውቶቡሱ አውርዷቸው ሳይጨርስ እና ከዛ ሳይነቃነቅ የከተማው ከንቲባ እና የገዳ ኮማንዶ አዛዦች በአንድ ጊዜ እዛ ቦታ ደርሰው አንደኛ የከተማውን ገጽታ ታበላሻላችሁ ይላል የከተማው ከንቲባ። ከተማው መብለጭለጭ አለበት ሰው ቢያልቅ። ምክንያቱም የብልጽግና ወንጌል ስለ ሰው ሳይሆን ስለ ቁስ ነው ፍልስፍና። ከተማውን ታበላሻላችሁ ገጽታዋል ይላል። ሰራዊቱ ደግሞ በሙሉ አግቶ አውቶቡሱን አስገድዶ መልሶ ጭኗቸው አንድ የገዳ ኮማንዶ ሲገደል እናንተን አስራችሁን ረፈርፋለን መያዣ ናችሁ ብሎ በግድ መኪናውን ወደ አንገር ጉትን ከተማ አስመልሶ በእገታ ላይ አስቀምጧቸዋል። በነቀምት ከተማ እንግዲህ ተጠልላችሁ መቆየት አትችሉም ተብለዋል። ይህን የሚያደርገው የኢትዮጵያ መንግስት ነኝ ባዩ የአብይ አህመድ ስርዓት ነው። ይህን ዘር የማጽዳት ሃይማኖት የማጥፋት ፕሮጀክት የሚያካሄደው መንግስት ዓለምን ለማጭበርበር የሚጠፉትም የሚያጠፋቸውን ተስፋ እንዲያደርጉ ለማድረግ የምክክር ኮሚሽን የምክክር ጉባኤ እያለ ቁማር ይጫወታል። ቁማሩ እንደሚገባ መጫወት ደግሞ ተስኖት ከመስገብገቡ የተነሳ አዲስ አበባ ኦሮሞ ነች ብሎ ቁጭ አለ። ተመልከቱ። የሀገሪቷ እና ከተማ ስንት ታሪክ ከበራራ ጀምሮ ንጉስ ዳዊት ከዛም በኋላ ብዙ የተለያዩ ህዝቦች ከደቡብ ጫፍ እስከ ሰሜን ጫፍ የተቀላቀሉባትንና በድካማቸውና በላባቸው ያቆሟትን ከተማ ከኪስ በግብር እርሻ መዝረፍ ለምደዋል። 55 ዓመት ሙሉ ከበደሉ ጀምሮ የሚያደርጉት ገደል የከተቱትን ሰው ቤት እና ንብረት ነበር የሚወርሱት። እንግዲህ ጂሃድና ዋቂ ፈታ ወይንም ተረፈናዚው ይሄ የነባሩ ቱምሳው ኦነግ ሲቀላቀል እንዲህ አይነት ጭካኔና አልቦ ህሊና ያደርጋል መሰለኝ። አሁን ደግሞ ትልቋን ከተማ እንውሰድ። የግለሰብ ቤት ሲወርሱ ቆዩ፣ እርሻ ሲቀሙ ቆዩ፣ ሲገሉ ቆዩና ከተማውን እንዳለ እንውሰድ። ይሄ በጣም አስገራሚ ነው። ጥያቄ እንጠይቅ። የህዝበ ክርስቲያኑ እረኛ ይሄን ሁሉ ያያል፣ ይመለከታል። በዚህ ጉባኤ ውስጥም ቁጭ ብሏል። ከአልቦ ህሊና ጋር ተቀምጦ የእግዚአብሔር ዓይን አለህ የተባለው ካህን እና አባት ስለዚህ ግፍ እንዴት አጀንዳ አላስያዘም? ወይንም ይሄን ሂደት ለምን አላወገዘም? በዚህ ወር ውስጥ አባማን ናቸው በአሰቦት ገዳም አንገታቸው ላይ በጩቤ ተወግተው እኛን አባት በሚመለከት የሀገረ ስብከቱ ሊቀ ጳጳስ አቡነ እንጦንስ እኚህ ናቸው አባት፣ የአባት ናቸው። ስክሪኑ ላይ ይታያቸዋል ብዬ አስባለሁ። አንገታቸው የታረደው ጩቤ የተወጋው እኚህ አባት ናቸው። አባ ተክለ ዮሐንስ ይባላል። ጭንቅላታቸውም ተመቷል። ፊታቸው መላ አካላቸው በጽኑ ተደብድቧል። ሐኪም ቤት ገብተው ነበረ በወቅቱ። ሲሞቱ ይኖሩ መረጃ የለኝም። አሁን እንግዲህ ህወሓትና ኦነግ የሚባሉ ሁለት የኢትዮጵያ ካንሰሮች ከ55 ዓመት በፊት የጀመሩትን ሀገር የማፍረስ እና የተላላኪነት ተግባራቸውን
በጥምረት አካሄደው የኢትዮጵያን ቤተ መንግስታት በተቆጣጠሩ በ1983 ሀገሪቷን በዘር በቋንቋ ከፋፈሏት። በተለይ አማራና ኦርቶዶክስ የሚባለው ማህበረሰብ ኢላማ ያደረገ የክልል አከላለል በመፍጠር በህዝቦች መሀል አንድነት እንዲጠፋ ስራ ሰርተዋል። በዚያን ጊዜ ኦርቶዶክስን ኢላማ በማድረጋቸው ከዛ ጊዜ ጀምሮ ያለማቋረጥ 38 ዓመት ሙሉ ኦርቶዶክስና አማራ ይገደላል። 38 ዓመት ሙሉ እረኞቹ ቁጭ ብለው ይህ ነገር ስርዓታዊና መዋቅራዊ ነው ብለው ለዓለምም አልተናገሩም፣ አውግዘውም አልተሰደዱም። ቢሰደዱ ለኑሯቸው፣ ቢሰደዱ ለምቾታቸው፣ ቢሰደዱ የፖለቲካ ተልእኮ ተቀብለው በሰደዱበት ምዕመናንን ማስመረር፣ ቤተ መቅደስን ተካፍሎ እስከ መቀደስ ድረስ ክርስቶስ በደሙ አንድ ያደረገውን ማህበረ ክርስቲያን እስከ መካፈል እነሱ ኖርንበት የሚሉት ገዳም፣ መነኮስንበት የሚሉት ገዳም በነፍሰ ገዳዮች ሲወረር አንዳቸው ነው። ስለዚህ ፓትርያርኩ የት አሉ? ፓትርያርኩ የሚሰበስባቸው ጳጳሳት የት አሉ? ጳጳሳቱን የሚያማክሩ ሊቃውንት የት አሉ? እስከ መቼ ነው እልቂታችን፣ ስደታችን፣ ክፋታችን ሲቀጥል እረኛ ነን የሚሉ ሰዎች በዝምታ የሚመለከቱት? በዚህ በፍልሰታ የእመቤታችን የቅድስት ድንግል ማርያምን ፍልሰት መልሶ ጌታ አምጥቶ እንደሰጣቸው፣ እንደቀበሯት፣ እንደተነሳች፣ እንዳረገች እነዚህን ሁሉ የምንዘከርበት፣ ይህን ሁሉ የምናይበት፣ የዚህ ምስጢር ሁሉ የምንገነዘብበት የሱባኤ ወቅት ነው። በዚህ ሱባኤ ወቅት የምንማራቸው ነገሮች አሉ። ኦርቶዶክሳዊ ሃይማኖት ታሪክ አይደለም፣ ታሪክ አይደለም። ስለ እመቤታችን እረፍትና ትንሣኤና እርገት ስንነጋገር የምንነጋገረው ስለ ሰው ነው፣ ስለ ሰው ልጅ ክብር ነው የምናወራው። እሷን ያከበራት እግዚአብሔር ነው። ለምን አከበራት? እኛን ሊያከብር፣ የወደቅነውን ሊያነሳ፣ አንድ ንጽሕት ቢያገኝ እሷን ምክንያት አድርጎ ሁላችንም በደሙ ሊያነሳ፣ የማይሞት አምላክ ወልዳ ሞትን ድል ነስቶ ለሁላችንም ሞት ድል ነስቶልን ይሄኛው የስጋ ሞት መሸጋገሪያ ሆኖ ዳግም እንዳንሞቱ አድርጎ ሊያስነሳ አምላካችን እሷ መሳሪያ አደረገ። የዚች የሞት መድኃኒትን የወለደች እናት ሞተች ሲባል ድንቅ ነው። የማይሞት አምላክን ጸንሳ ነበርና ሰው ነችና ያን አዳም ፍርድ እረፍት አርፋ በአዲስ ትንሣኤ ዘጉባኤን ሳትጠብቅ በልጇ ቀኝ እንድትቀመጥ ተደረገች። እንኳን ስናደንቅ መሰወሯ ሲናፍቀን ትንሣኤዋን ስናደንቅ መነሳታችንን እያሰብን ሐዋርያት የጾሙትን ጾም እንጾማለን። ታሪክ ስላልሆነ በዚህ ሰዓት በሰው እጅ የሚጨፈጨፉት፣ በዚህ ሰዓት የሚገደሉት፣ በዚህ ሰዓት የሚፈናቀሉት፣ በዚህ ሰዓት ከክርስትና ተገደው እንዲወጡ መስቀላቸው እንዲበጥሱ የሚደረጉትን የማያስብ ሰዓታት፣ የማያስብ ቅዳሴ፣ የማያስብ ዝማሬ፣ የማያስብ መዝሙር፣ የማያስብ በዓል ለኦርቶዶክሳዊት ሃይማኖት ባዕድ ነው። የቅዱስ ያሬድ ዜማ ድንቅና ያማረ ስለሆነ ከሰውነት ነጥለን በቱሪስት ሸቀጥነት ብቻ የምናሳምረው ከሆነ ኦርቶዶክሳዊ አይደለም። ምክንያቱም ኦርቶዶክስ ታሪክ አይደለም፣ ታሪክ አይደለም። የነበረ ዛሬም የሚኖር ነገም ይመጣል። እኛ ዛሬንም ነገንም ትተን ትላንትን ብቻ የምናወራ ሆነናል። ሕያው የክርስቶስ አካል በጥምቀት አንድ የሆን ነው። የገዳም ንጉሥ አንገቱ ሲታረድ የዚህ ሀገረ ስብከት ሊቀ ጳጳስ አቡነ እንጦንስ ምን አሉ ብሎ መጠየቅ የምዕመናን ድርሻ ነው። ደንዝዞ እልል ሲሉ ማጨብጨብ ብቻ አይደለም። ስሎ በየሜዳው ተሰብስቦ ሻማ ማብራት አያድንም።
እሪ ማለት አያድንም። ሰው ነው የሚያድነው። ክርስቶስ ሰው ነው የሆነው። ክርስቶስ መዝሙር አልሆነም። ክርስቶስ በዓል አልሆነም። ክርስቶስ ድምቀት ብቻ ነው። ክርስቶስ ሰው ነው የሆነው። ክርስቶስ ብርሃነ መለኮቱን በደብረ ታቦር ገለጠ ስንል እኮ እንደዛ እንበራ የነበረ ከውድቀት በፊት የጨርቅ ልብስ አያስፈልገን የነበረ እኛ አዳማውያን እንዲህ ነበራችሁ ነው። ሁለተኛው አዳም ወደዛ ሊመልሰን ያሳየን ምልክት አሁንም ሰው ነው። ስለ ብርሃኑ ስናወራ ስለ ሰው ነው የምናወራ። ስለ ትንሣኤ ስናወራ ስለ ሰው ነው የምናወራ። ስለ እመቤታችን እርገት ስናወራ ስለ ሰው ነው የምናወራ። ይህ አምላክ ሲሆንለት ሰው እንደ እንስሳ እየታደነ ሲገደል ከዚህ አምላክ እንዲለይ በግዴታ ከእምነቱ ሲወጣ ሀገርና ርስት ሲነጠቅ እረኞች ነን ብለው በአንድ እጃቸው መስቀል በአንድ እጃቸው በትረ ሙሴ የያዙ ሰዎች የት አለ በትራቸውን ያነሱበት? የሙሴ በትር እኮ የፈርዖንን የጥንቆላ ጠንቋዮች ያመጡትን እባብ ውጣቸዋለች። የት አለ እባቡን የዋጡልን ያጠፉልን? የሙሴ በትር እኮ ባህረ ኤርትራን ከፍላለች። የት አለ የዘር ፖለቲካ ማዕበል ያመጣብንም ባህር ለመክፈል ሲንቀሳቀሱ? የት አለ? የት ነው ያሉት? ይህን ጥያቄ ነው መጠየቅ ያለብን። የእመቤታችንን ሱባኤ የተሳተፍን ሁላችን ይህን ጥያቄ መጠየቅ ህሊና ግዴታ አለብን። ዝም ማለት የለብንም። በአቅማችን ነው እግዚአብሔር የሚጠይቀን። እግዚአብሔር ያልሰጠንን አይጠይቀንም። የካህንን ገላ እርቃን ጫካ ውስጥ እንዲያስወልቀው መስቀሉን አስበጥሰው እርቃን ላይ የመቱ የሚያይ ሊቀ ጳጳስ ፍርድ ነው የሚሰራው። ተመልከቱኝን አባት ቪዲዮ ተቆርጦ ነው ይረግጧቸዋል፣ ገሏቸውም ሊሆን ይችላል፣ አናውቅም። ከዛ በኋላ ያለው ልብ በሉ። እንግዲህ በወለጋ በዚህ በነሐሴ 12 ከተፈጸሙት ግፎች መካከል የምታያቸው እነዚህ ሁለት አይደለም የአንድ ሰው የተለያየ ፎቶ ነው። ይሄ ቦጃ ጋ የሚባለው ቦጃ ማለት ማራኪ እንደማለት ነው በኦሮምኛ። እንግዲህ የትግል ስም ተሰጥቶት ይሆናል። ቦጃ ጋ በዚህ ሁኔታ ነው እንግዲህ ቃጠሎ ሲፈጽሙ የነበሩት። ተክለ ሃይማኖት ሲቃጠል ደግሞ እዚህ ላሳያችሁ። ለሚ ተክለ ሃይማኖት በእሳት የነደደ ቪዲዮ አልተጫወተም። በእርግጥ ሌላ ቦታ አሳያችኋለሁ። ይሄኛው ሰውዬ ነው በእርግጥ የዚህን እልቂቱን እየመራ ያለው በአሁኑ ጊዜ እዛ ወረዳ ላይ። ይህ ሰውዬ ነው። እነዚህ ተፈናቅለው የሚሸሹ ናቸው። ይህ ሰውዬ ነው። ንግግር ያደርጋል። በጣም የሚገርማችሁ እናጠፋለን ነው የሚለው። እንትን ላይ ማየት ትችላላችሁ፣ ቴሌግራሙ ላይ። ቦታው ሊሙ ወረዳ የተባለው የእልቂቱ እየተፈጸመበት ያለው እዚህ በቀይ ክብ ያደረኩበት ነው። ጊዳ ኪረሙም እዚሁ ያጠገብ ነው። አንገርጉቲንም እዚህ አካባቢ ነው። እነዚህ ክርስቲያኖች በብዛት ያሉበት፣ እነሱን እንግዲህ ለማጽዳት የተላከ ሰራዊት ነው ማለት ነው። ቲክቶክ ላይ ያላችሁት ከይቅርታ ጋር ወደ ዩቲዩብ ካልሄዳችሁ በስተቀር እነዚህ ምስሎች ማየት አትችሉም። እንዴት እንደሚገናኝ ስለማላውቅ ማለት ነው። ሌላው በዚህ ሳምንት ከታዩት አስገራሚ ነገሮች ውስጥ የዚህ ኦነጋዊ የምለው እንግዲህ በኦሮሞ ነጻ አውጪ ስም ተሰብስበው ሀሰት ፈብርከው ሀሰታቸው ፒኤችዲ ድረስ የሰሩበት
ፕሮፌሰር የሆኑበት እና በሀሰት ትርክት ዓለም አቀፍ እውቅና ያገኙበት ብዙ መጽሐፍትና ጆርናል ያሳተሙ ሰዎችን በሚመለከት አንድ ግለሰብ ይሄን ነገር ሰብስቦ በማየት ነገር አለ። እንደዚህ ይላል፣ ላሰማችሁ። በሀሳቡ ያለው ፖለቲካ ውስጥ አክቲቭ የሆነው የኦሮሞ የፖለቲካ ኤሊት የሚታመን አይደለም። ሸፍጠኛ ነው፣ ውሸታም ነው፣ አታላይ ነው፣ ጄኖሳይድ ነው። Unless you take Addis Ababa out of it or do something about it, it's in Oromia. Recognize that. It's not a big deal. It is in Oromia. Recognize the fact that it is in Oromia and the capital of Oromia is there. Just recognize that it's a fact on the ground. Geographic fact. አዲስ አበባ ነዋሪ አዲስ አበባ ማስተዳደር አለበት። አዲስ አበባ ነዋሪዎች ደግሞ ራሳቸውን ማስተዳደር አለባቸው በመረጡት ህዝብ። ያ ነው የአዲስ አበባን አስተዳደር። ከንቲባውን ከዛ ውስጥ ወጥቶ፣ ፖሊሲን ከዛ ወጥተው፣ በጀትም ከዛ ወጥተው፣ የከተማ ጉዳይም ከዛ ወጥተው ነው ለአዲስ አበባ መስራት ያለበት። ኃላፊነት የሚሰማቸው ሰዎች ካሉ አንደኛ ህግ በማውጣት ሁለተኛ እዚህ ላይ ሰውዬ ኦብዘርቭ ያደረገው ይሄ ከመጀመሪያ ከላይ የተናገረው ሰው እነዚህ የኦነጋውያኑ ለ55 ዓመት ሲያጭበረብሩ ኖሩ። አሁን እስኬል ምሳሌ አድርጎ ያመጣው ምንድን ነው ያለው? ውሸታሞች ናቸው፣ ሸፍጠኞች ናቸው ነው የሚለው። አንድ ልድገምላችሁ። ምን አይደለም፣ ሸፍጠኛ ነው፣ ውሸታም ነው፣ አታላይ ነው፣ ጄኖሳይደር ነው። ውሸታም ነው፣ ሸፍጠኛ ነው፣ ጄኖሳይደር ነው። ኦነጋዊው ልሂቅ ኦሮሞ ሊቅ ብሎ መደምሰስ አይቻልም። ኦነጋዊው የኦሮሞማ ልሂቅ ውሸታም ነው፣ ሸፍጠኛ ነው፣ ጄኖሳይደር ነው። ይሄን የሚክድ ሰው ካለ ከበደኖ ጀምሮ መከራከር አለበት። ማነው ሰውን ገደል ሲጨምር የነበረው? ማነው የሀሰት ትርክት ሲተርክ የነበረው? ማነው የሀሰት ሐውልት ሲያቆም የነበረው? ማነው ገዳይ ሰራዊት ሲያሰለጥን የነበረው? ማነው የኢትዮጵያን ታሪክ በሙሉ ሲክድ የነበረው? ማን ነው አውስትራሊያ፣ ካናዳ፣ አሜሪካ ሄዶ እኛ ኢንዲጂነስ ኦሪጂናል ሰዎች ነን ሌሎቹ መጡብን ብሎ ውሸትን ለዓለም ሁሉ ያስተማረው ማን ነው? የኦሮሞ ኦነጋዊ ልሂቃን። ኦነጋዊ ብትሏን መጨመር አለብን። ኦሮሞ ካል ጤናማዎቹን በሙሉ አብረን ስለምንጨፈልጋቸው ማለት ነው። ይሄ ሰው እንዲህ ጠቅላላ አድርጎ አስቀምጠ። ይሄንን እንዲህ አይነቱን እውነት የሚናገር ሰው በመጥፋቱ ሀሰቱ ግን ይኖራል። የመሬት ላራሹ እስኬል አሁን ያደረገው ነገር ምንድን ነው? በእንግሊዝኛ አዲስ አበባ የኦሮሞ ነች አለ። በአማርኛ ግን አዲስ አበባ የአዲስ አበባ ህዝብ ነዋሪዎች ናት አለ። በጣም የሚያስገርም አልቦ ህሊና የሚባል ነገር የላቸውም የዘር ነፃ አውጪዎች። መሰረታቸው ሀሰት ስለሆነ ህሊና እንዳይከሳቸው ሀሰታቸውን የበለጠ በፒኤችዲ የማሳመር ሳይንሳዊ የማድረግ ላይ ይሰማራሉ እንጂ ንስሐ የመግባትና ወደ ሰውነት የመመለስ ጸባይ የላቸው ፈጽሞ። እስቲ ወንድም እንስማ። የብሔር ብሔረሰቦች መብት፣ የከተማ ቦታና ትርፍ ቤት፣ የሃይማኖት መብት አብሯቸው የሞተውን ማለት ለዚህ እነማን የትኛው ኃይል እንደታገለ ከአዲስ አበባ ዩኒቨርሲቲ ጀምሮ ከተማሪ እንቅስቃሴ ጀምሮ እናውቃለን። ያንን ያልማሩ የነዛን ልጆች ነው ዛሬ እያስገደሉ ያሉት በፖለቲካቸው ማለት ነው። አሁን ስልጣን ላይም ያለው የብልጽግናም ሆነ ባለፈውም የነበረ የቲፒኤልኤፍ ፖለቲካ ማለት ነው። ስለዚህ ትናንትና የዚህ ወዳጅ ያልሆኑ ይህንን ድል ያመጣውን ህዝብ እንደመጤ ሴትለር ኮሎናይዘር የሚያዩ ሰዎች የምናወራው እንግዲህ እነ ኦነግ፣ እነ ኢጫት፣ እነ ኦኮ እነማን ማለት ነው ከነመራራ ጉዲና ጀምሮ እስካሁን ጀዋር ድረስ ማለት ነው። እነዚህ ሰዎች ችን አምነው ከነሱ ጋር የስትራቴጂክም ሆነ የታክቲካል እንትን ማድረጉ አይበጅም። ሌላ ኤሊት እስኪመጣ ድረስ የራስን ትግል ቅድም እንዳልኩ የራስን ትግል መቀጠሉ ነው። በእርግጥ ላይ እዚህ ስለመግባት አይደለም ወደ ጽምዶ ወሰደው። ግን እነዚህ የዘር ምሁራን የሚባሉት የህወሓትም ይሁን የኦነግ የማንም ብሔረሰብ በዘር እስከተሰለፈ ድረስ ሸፍጠኛ ነው። ይህን ጥያቄ ጠይቃቸው አውቃሉ። በአደባባይ በአዳራሽ ውስጥ የአማራና የኦሮሞ ልሂቃን ጉባኤ የሚባል አቫንቲ ሆቴል ባህር ዳር ተሰብስቦ ነበር። መድረኩ መሪ አንደኛው እዚህ የምታዩት በፎቶ የሚታየው ይሄ ሰውዬ ነበር። አንዱ አርፏል። ማንዲሌቦ የሚባለው ነበር።
እና ጥያቄው የአማራ ምሁራን፣ የኦሮሞ ምሁራን፣ የትግሬ ምሁራን ሲባል ምሁርነት ምሁር የሚለው ቃል በዘመናዊ ተርም ዩኒቨርሲቲ ገብቶ ተምሮ ተመራምሮ ለሰው ልጅ የሚጠቅም ነገር ማውጣት ነው። ዩኒቨርሲቲ የሚባለው ደግሞ ዩኒቨርሳል ኖሌጅ ወይንም በየትም ቦታ ሊረጋገጥ የሚችልና በየትም ቦታ ጥቅም ላይ ሊውል የሚችል ችግር የሚፈታ እውቀት የምንማርበት ዩኒቨርሳል ኖሌጅ ወይንም ዓለም አቀፋዊ በቦታና በጊዜ ውስጥ የማይወሰን እውቀት ማለት ነው። ይሄ እውቀት የሰው እስከተማርንና እስከተገለገልንበት ድረስ የሰው እውቀት እንጂ የብሔር እውቀት አይደለም። የአማራ ሊቅ፣ የኦሮሞ ሊቅ፣ ምንድን ነው የትግሬ ምሁር የሚባል ነገር የለም። ምሁር ከሆነ ከነዚህ ሁሉ በላይ ነው። ምሁርነቱ ዩኒቨርሳል ኖሌጅ አለው እንጂ የአማራ ዩኒቨርሲቲ የሚባል ሌላው ሰው የማይማረው የአማራ ምሁር የሚፈጥር፣ የኦሮሞ ዩኒቨርሲቲ የሚባል የኦሮሞ ምሁር የሚፈጥር፣ የትግሬ ዩኒቨርሲቲ የሚባል የትግሬ ምሁር የሚፈጥር ትምህርትና እውቀት ለእነዚህ ብሔሮች የሚሰራ ብቻ የሚሰራ ዩኒቨርሳል ያልሆነ እውቀት የለም። ካለ አንዳንድ ባህላዊ ትውፊታዊና ሳይሰራጭ ቀርቶ በአንድ አካባቢ የተወሰነ ንዑስ በባህል በልምድ የመጣ እውቀት ሊኖር ይችላል በየቦታው። ያንን የጋሞ ነባር እውቀቶች፣ የጉራጌ ነባር እውቀት፣ የአማራ የትግሬ ልንለው እንችል ይሆናል። እሱም ራሱ ሲሸጋገር የማንም ይሆናል፣ ባለቤት የለውም። ምክንያቱም እውቀት ነው እንጂ ቋንቋ አላለም። እውቀት ነው እንጂ ቦታዊ ርስት አላለም። እውቀት መሳሪያ ነው። ስለዚህ እንዴት የአማራ የኦሮሞ ምሁር ልትሆኑ ቻላችሁ የሚል ጥያቄ ጠይቃቸው፣ ሁላቸውም መልስ የላቸው። እኔ ራሴ ስመልስ ግን እነዚህ ሰዎች በሙሉ ምሁር አይደሉም። የዘር ፖለቲካ ባሮች ናቸው። ባሪያ ደግሞ የራሱን ሕሊና አይጠቀምም፣ እውቀት አይጠቀምም። ፖለቲካ የሰጠውን ግብ ለማሳካት ሲል ይዋሻል፣ መጽሐፍ ይጽፋል፣ ዩኒቨርሲቲ ገብቶ ዲግሪ ይወስድበታል ውሸቱ። አንድ ወንድም እዚህ በማህበር ስናገለግል በቤተክርስቲያን ውስጥ ያለኛል፣ ቴዎሎጂ ገባ፣ ቴዎሎጂ እየተማርኩ አለ፣ ማታ ይማራል። አረ አይበዛብህም ከስራ ጋር? አይ ግድ የለም ቴዎሎጂ መማር አለብን። በእውቀት እንዴት ኦሮሞ የራሱ ሲኖዶስ እንደሚፈጥር በቴዎሎጂካሊ አንደርስታንድ አድርጌ ለመከራከር ነው ብሎ ቤተክርስቲያን ለመክፈል ነው ቴዎሎጂ ትምህርት ቤት የገባው። አሁን ይሄ ተምሮ ሲጨርስ መንፈሳዊ አይደለም የሚሆነው፣ አጥፊ ነው የሚሆነው። ልክ እንደዚህ ሴኩላሪስቶቹ ኦሮሚያ ቀኝ ተገዝታ ነበር፣ ድሮ ታላቅ ነበር፣ አማራ ስልጣናችን ወሰደ እንደሚሉ እንደ ወያኔዎች ጣሊያን የነገራቸው ማለት በጥመት ጀምረው በጥመትና በደም ይጨርሱታል። እነዚህ ምሁር ሊሆኑ አይችሉም። ዲግሪያቸው ምሁር አያሰኛቸው። ምሁርነት ለሰው ልጅ የሰው ልጅ ከህማም ከድካም ከችግር ለማሳረፍ የምንቀስመው እውቀትና ወደ ተግባር የምንለውጥበት አቅም ስናበጅ ነው ምሁር የምንባለው። በቃል ይዘን ስለተናገርን አይደለም። በእርግጥ አሁን ሳያምኑ በቃላቸው ይዘው እየቀደሱ እንደሚያስቸግሩን የሙዳይ ሰርሳሪዎች ማለት ነው። ልክ እንደዚሁ ዘመናዊም በቃል ይዞ ዲግሪ ወስዶ ስሙን ደርቦ ደም የሚያፈስ ነገር የሚያወራ ይሄ ምሁር አለ። ይሄ ነፍሰ ገዳይ ነው። ዲግሪው የወሰደው ለመግደል ነው፣ ለማስገደል ነው። እነዚህ ናቸው። እነሱ የሰጡንን አጀንዳ አብይ ምን አደረገው ማለት ነው? ምክክር ኮሚሽን አለና ያን በሐሰት 55 ዓመት ድረስ የነበረውን ሐሰት ህጋዊ ለማድረግ በዛ ሐሰት ላይ የተመሰረተ ርስት ለአንድ ማህበረሰብ ብቻ ለማግኘት ጉባኤ ያደረገ አዲስ አበባ። ኢንዘሚን ታይም ግን እንደዚህ ያቃጥላል፣ ይገላል፣ የራሱን አስገዳይ ጀነራል ይመድባል። ቁማሩ እውነትም ቁማርና ሸፍጥ ነው። ቅድም የተናገረው ሰውዬ ከእኔ ጋር ይስማማል። ስለዚህ እኔም እሱን ያልኩት ምንድን ነው፣ የኦሮሞ ልሂቃን የሚለውን አስተካክለህ ኦነጋውያን ልሂቃን ብትለው ያምራል። የእነዚህ ሰዎች መለያቸው አንደኛ ሐሰተኛ ናቸው፣ ሁለተኛ ስግብግብ ናቸው፣ የእነሱ ያልሆነው መወሰድ ይፈልጋሉ፣ ሶስተኛ ከሃዲዎች ናቸው፣ ሀገራቸውና ታሪካቸውን ይክዳሉ፣ አራተኛ ጨፍጫፊዎች ናቸው፣
ሰው ቀስቅሰው እርስ በርሱ እንዲጠፋፋ ያደርጋሉ። አምስተኛ ሸቃጭ ናቸው። ታሪክ ሸቅጣሉ። ታሪክ አበላሽተው በሀሰት ይጽፋሉ። ወይም የኢትዮጵያ ጠላቶች ጽፎ ያስቀመጡትን ዋቢ እየፈለጉ በምርጫ እየጠቀሱ መርጠው እየጠቀሱ ለሀሰታቸው ዋቢ ያደርጉታል። ስድስተኛ ሁሉ የኔ ነው ባይ ናቸው። አራተኛ አልቦ ህሊና ስለሆኑ ያን ግባቸው እንደ ጣዖት የሚያመልኩ ጣዖት አምላኪዎች ናቸው። ለዛ ይገላሉ፣ ለዛ ያስገድላሉ። የመጨረሻ አይን አውጣ ዘራፊዎች ናቸው። እስቲ የነፃ አውጪዎች መሪዎችን ተመልክቷቸው፣ ሁሉም ዘራፊ ናቸው። ሁሉም ውጭ ሀገር ቤት ንብረት ሀብት አላቸው። ልጆቻቸው ውጭ ነው የሚማሩ። ሁሉም መሬት ዘርፈዋል። ያልዘረፈ የጎሳ ነፃ አውጪ አሳዩኝ። አንድ ሰው ስም ጥሩ፣ ከስብሃት ነጋ ጀምሮ ሁሉም ሌቦች ናቸው። ይሄ የጋራ ጠባያቸው ነው። የጋራ ጠባያቸው ነው። አቻምየለት አእምሮ በቅርብ በመርማሪ ኮሚሽን እስከ ምክክር ኮሚሽን የኦነጋውያን ላለፉት 50 ዓመታት ጠባብ የፖለቲካ ፍላጎታቸውን በህዝብ ላይ መጫን የሚል በጣም ድንቅ የሆነ በጥሩ ሪሰርች እና መረጃ ላይ የተመሰረተ ጽሁፍ አጋርቶናል። እኔም ፌስቡክ፣ በሱም ፌስቡክ፣ በቴሌግራም ታገኙታላችሁ። እውነት መነገር አለበት። እውነት ነፃ ያወጣናል። ሰላም የምናገኘው አንደኛ ክብረሰብ የሰውን ክብር ስንቀበል፣ ሁለተኛ ለበደል ፍትህ ላይ ስንመሰረት፣ ሶስተኛ እውነት ስንናገር፣ አምስተኛ የሰው ልጅ ሁሉ ያለ ርስት አልተፈጠረም፣ ይህ ሀገር የሁላችን እኩል ርስት ነው ብለን ማመን ስንጀምር ብቻ ነው ሰላም ማስፈን የምንችለው እንጂ በቁማርና በኮንቪንስና በኮንፊውዝ በኦፒዲዮ ብልጽግና